አንድን ትራያንግል ወይም አንድን ፖሊጎን ለምሳሌ ትራያንግል እዚህ ጋር ወስጄ ከአንድ ፖይንት ጋር አንድ ከላይ ካለ ፖይንት ጋር ቨርቴክሶቹን ካያያዝኩ ፒራሚድ አገኛለሁ እና ይህም ቤዜ የተነሳውበት ቤዝ ይሄ ትራያንግል ስለሆነ ትራያንጉላር ፒራሚድ ይባላል። ከላይ ደግሞ የተቀመጠችው ፖይንት ሁሉም ጋር የምትነካካው ይቺ የላይኛዋ ዶት እሷ ደግሞ ቨርቴክስ ወይም አፔክስ ትባላለች። አፔክስ ብዬ ጽፋታለሁ። አፔክስ ትባላለች። ቤዜ ደግሞ 4 ማዕዘን ከሆነ ማንኛውም ፖሊጎን ሊሆን ስለሚችል ማለት ነው። ቤዜ 4 ማዕዘን ከሆነ ይሄኛው ደግሞ ሬክታንጉላር ፒራሚድ ይባላል። ይሄኛው ሌላም ስም አለው። ይኸውም ቴትራሄድሮንም ሲባል ቴትራሄድሮንም ተብሎ ሊገኝ ይችላል እና የዚህ ምክንያቱ ቴትራ ማለት 4 ማለት ነው እና የዚህ ምክንያቱ ከላይ ካለችው ዶት አንጻር ስናይ ከላይ ያለችው ዶት ከ4 ነገሮች ጋር ተያይዛለች። እቺ ዶት ከ4 ቨርቴክሶች ጋር ተያይዛለች። ከአንድ ከዚህ 2 ከዚህ 3 4 ከ4 ቨርቴክሶች ጋር ተያይዛለች እና በዚህ የተነሳ ቴትራሄድሮን ተብሎ ይጻፋል። በአንጻሩ ደግሞ የሰራሁት ነገር ከታች የተቀመጠው ፖሊጎን መሆኑ ቀርቶ ከታች ያለው ቤዝ የተቀመጠበት ቤዝ ሰርኩላር ቤዝ ከሆነ ደግሞ ኮን ይባላል። እስከ ጭራሽ ፒራሚድ ቀርቶ ኮን ይባላል። አሁንም እቺ የላይኛዋ ዶት አፔክስ ወይም ቨርቴክስ ትባላለች። አፔክስ ወይም ቨርቴክስ ማለት ነው።